የሚቀጥለውን ዓመት የሚመጣውን የእግዚአብሔርን ቃል እንዴት መያዝ እንዳለባችሁ ከእግዚአብሔር ቃል እንመለከታለን። እግዚአብሔር ለሚቀጥለው ዓመት ያለንን በኋላ ውጃለሁ፣ ግን ያንን ቃል እንዴት ነው በዚህ ዓመት ይዘነው የምንሄደው? ይሄ ከእግዚአብሔር አፍ የወጣው የተነገረው ቃል በእኛ ሕይወት ውስጥ እንዳይፈጸም የሚሰራ የጨለማ ኃይል አለ ወይ ወይስ የለም የሚለውንም መሃል ላይ ወደ መጨረሻ አካባቢ አሳያቸዋለሁ። እግዚአብሔር የሰጠንን ቃል በሚቀጥለው ዓመት የምንይዘው በእምነት ነው። በምንድን ነው አልኳችሁ? በእምነት ነው። የሚቀጥለው ዓመት ቃላችን ይዘን ምንሻገር። እኔ ጋር ናችሁ? የክርስትና ሕይወት መሰረት እምነት ነው። እምነት ማለት ስለ እግዚአብሔር ፍቅር፣ ኃይልና ታላቅነት፣ አዳኝነት በቃሉ በተገለጠው እውነትና የማዳኑን ሥራ ማመንና ሳይጠራጠሩ መኖር ነው። እምነት ማለት በውስጥ አይናችን ማየት ማለት ነው። ሌላኛው ምክንያቱም በሕይወታችን ለሰው ልጆች ስፔሻሊ ክርስቲያን ለሆነን ቦርናጌን ላደረግን እህቶችና ወንድሞች እግዚአብሔር አራት አይን ሰጥቶናል። ሁለቱ አይኖቻችን የሥጋ አይናችን ነው። ሌላኛው ሁለት አይን ደግሞ የልቡን አይኖቻችን ይባላል። እሱ አይን ያለው ውስጣችን ላይ ነው። አያችሁ፣ አንድ ሰው አመነ ሲባል በውስጥ አይኑ እግዚአብሔር የተናገረውን አየ ማለት ነው። እግዚአብሔር የተናገራችሁን የምታዩት፣ እግዚአብሔር የተናገራችሁን አይታችሁ የምትጨብጡት፣ እግዚአብሔር ሲናገራችሁ በውስጥ አይናችሁ ነው የምታዩት። በውጭ አይናችሁ ለማየት ብትታገሉ ብዙ ዋጋ ብትከፍሉ ልታዩ አትችሉ። ኢየሱስ ጌታ ነው። በውጭ አይናችሁ በስጋችሁ ለማየት ብትታገሉ እርግጠኛ ሆኜ የምነግራችሁ እንደውም ነገሮች ይጋጩባቸዋል። ምንድነው እየተናገረ ያለው ትላላችሁ? መጽሐፍ ሲናገር መንፈሳዊ ነገር ለስጋዊ ሰው ምንድነው ይላል? ሞኝነት ነው። አያችሁ፣ ለስጋዊ ሰው ማለት በስጋ አይኑ ለሚያይ በስጋ አይኑ ሁሉን ነገር ለሚመረምር ሰው መንፈሳዊ ነገር ለዛ ሰው ሞኝነት ነው። በጣም የሚገርመው እሱ ነው ሞኝ የሆነው፣ ግን ሌላው ሰው ሞኝ የሆነ ይመስለዋል። አንዳንድ ጊዜ ተሸውደን መሸወዳችንን ሳናውቅ ሌላ ሰው የተሸወደ የሚመስለን የህይወት መንገድ አለ። አያችሁ፣ እዚህ ጋር ስትመለከቱ የስጋዊ ሰው የእግዚአብሔር መንፈሳዊ ነገር ለዛ ሰው ምንድነው? ሞኝነት ነው። ግን ሞኝ የሆነው እሱ እኮ ነው የሆነው እሱ ነው፣ ግን ሌላ ሰው ሞኝ እንደሆነ ይጠብቃል። ዕብራውያን መጽሐፍ ምዕራፍ 11 ላይ ከኔ ደርሳችኋል? የደረሰ ሰው እኩል ከኔ ጋር አብሮ አንድ ላይ ያነባል። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታየው እንዳልሆነ በእምነት እናስተውላለን ይላል። አያችሁ፣ እርግጠኛ አንድ ሰው የሚሆነው ሲያይ ነው። እስካላየ ድረስ እርግጠኛ አይደለም። አያችሁ፣ የምናየው ትልቁና ዋነኛው መሳሪያ በውስጥ አይናችን ማየት ነው። እምነት ማለት በውስጥ አይን እግዚአብሔር የተናገረንን ማየት ማለት ነው። ለዛ ነው እምነት ማየትን ያልኳችሁ። ያ ደግሞ በውስጥ አይን ማየት። ኢየሱስ ጌታ ነው። ያ ማለት እግዚአብሔር የብዙዎቻችሁን አይን ዛሬ ይከፍታል ማለት ነው። አያያያያ ማነው ጮኸ አሜን የሚል ሰው? ዛሬ በሉሲ እግዚአብሔር መንፈሳዊ አይኖችን በሉሲ ይከፍታል ብላችሁ ጮሲ። አጁባና ሳካባስ አያችሁ፣ እግዚአብሔር መንፈሳዊ አይኖቻችሁን ሲከፍት እግዚአብሔር ያየውን ነገር ታያላችሁ። ያኔ ምን ትላላችሁ? ታምናላችሁ። እምነት ማለት እግዚአብሔር በውስጣችሁ እግዚአብሔር በቃሉ በኩል እግዚአብሔር በተለያየ መንገድ የሰጣችሁን ቃል በውስጥ አይናችሁ ማየት ማለት ነው። መንፈሳዊ ዓለም ላይ ለምሳሌ አንድን ነገር ስታዩ ያያችሁት ነገር ድምፅ ነው ከእግዚአብሔር ዘንድ የሚመጣው። አያችሁ፣ በህልማችሁ የሆነ ነገር አይታችኋል። ያያችሁት ነገር ድምፅ ነው። አያችሁ፣ እግዚአብሔር ምን አለኝ ተናገረኝ ትላላችሁ። ደሴም በሚቀጥለው 2018 አምናለሁ በድንግዝግዝ ሳይሆን እግዚአብሔር አይኖቻችሁን ከፍቶ እሱ እንድታዩ የሚፈልገውን እያያችሁ ትመላለሳላችሁ። አያያያ ማን ነው በደም ጮሆ አሜን የሚል ሰው? ድገሙና እግዚአብሔር በሉሲ መንፈሳዊ አይኖችን ይከፍታል ብላችሁ ጮሲ። ድገሙና እግዚአብሔር መንፈሳዊ አይኖችን ይከፍታል። ዛሬ በሉስቲ የሰማይ አምላክ እግዚአብሔር አይኖችን ይከፍታል። እንደዚህ ይላል። ለዚያ ደግሞ እንደተነገረ ለእኛ የምስራቹን ተሰብኮልናልና፣ ዳሩ ግን የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል ዕብራውያን ምዕራፍ 4 ቁጥር 2 ላይ። አያችሁ፣ የእግዚአብሔር ቃል ስለማይሰራ አይደለም። የእግዚአብሔር ቃል ኃይል ስለሌለው አይደለም። የእግዚአብሔር ቃል ኃይል አለው፣ ጉልበት አለው፣ አቅም አለው። ግን ይሄ ኃይልና ጉልበት አቅም ያለው የእግዚአብሔር ቃል ከኛ አንጻር ይሰራል።
አያችሁ ከኛ ምን አንጻር ይሰራል? እግዚአብሔር በሁለት አይነት መንገድ ይሰራል ብዬ ትላንትና ሰነግራችሁ ነበር። እግዚአብሔር ብቻውን የሚሰራበት መንገድ አለ፣ ደግሞ እግዚአብሔር ከኛ አንጻር የሚሰራበት መንገድ አለ። እዚህ ክፍል ላይ ስትመለከቱ እግዚአብሔር ከኛ አንጻር ሲሰራ፣ ቃሉ ከኛ አንጻር ሲሰራ ነው። አያችሁ ለነዚያ ይላል ደግሞ እንደተነገረ ለኛ የምስራቹ ተሰብኮልናል። ዳሩ ግን የሰሙት ቃል ከሰሚዎች ጋር ከማን ጋር? ከሚሰሙ ሰዎች ጋር በምን በእምነት ስላልተዋሃደ ምን አላላቸውም? አልጠቀማቸውም። የእግዚአብሔር ቃል የማይጠቅም ስላይደለ የማይሰራ ስላይደለ ሳይሆን የእግዚአብሔርን ቃል እነዚህ ሰዎች በእምነት ምን አላሉትም? አልተቀበሉትም። ስላልተቀበሉት ከነሱ አንጻር የእግዚአብሔር ቃል በእነሱ ሕይወት ላይ አልሰራ። አያችሁ ከማ የተነሳ? ከነሱ የተነሳ፣ ከኛ የተነሳ። እስኪ ከኔ የተነሳ በሉ እስኪ። አያችሁ አንዳንድ ጊዜ በሕይወታችሁ ላይ ከእግዚአብሔር ኃይል የምታስወጡት ከናንተ የተነሳ ነው። አያችሁ ከናንተ የተነሳ የእግዚአብሔርን ኃይል ታስወጣላችሁ። ከማን የተነሳ? እስኪ ከኔ የተነሳ በሉ እስኪ። አያችሁ በመጽሐፍ ቅዱሳችን ላይ ካስታወሳችሁ የእግዚአብሔር ቃል ሲናገር እቺ ሴት ለ12 ዓመት ደም ይፈሳት ነበር። ለ12 ዓመት ደም ይፈሳት የነበረች እቺ ሴት መጣችና የልብሱን ጫፍ በነካው ሰዓት እፈወስ ነበር አለች። አሁን እዚህ ጋር ሲሰራ የእግዚአብሔር ቃል የሰራው ራሱ እግዚአብሔር ተነሳስቶ ሄዶ አይደለም። የናዝሬቱ ኢየሱስ ግን ከሱ አንጻር ከኢየሱስ ውስጥ ኃይልን አስወጣች። ማቹካ ባራስ ማጃካባ ዛሬ ኃይል የሚያስወጡ ሰዎች፣ ከኢየሱስ ኃይል የሚያስወጡ ሰዎች ይታዩኛል። እኔ ነኝ የሚል ጮሆ አሜን ብሎ ይወስዳል። አያችሁ ከኢየሱስ ውስጥ ኃይል ያስወጣችሁ እቺ ሴት። ይህንን ኃይል ያስወጣችሁ ግን እቺ ሴት አስቀድማ አምና ጨርሳን የመጣችሁ ምን ብላ? የልብሱን ጫፍ በነካው ሰዓት ምን ሆናለሁ? እፈወሳለሁ ብላ ነበር ይላል እግዚአብሔር ቃል። ይባሽ ካባስ ዛሬ እንደዚህ ብዬ አውጃለሁ በጌታ በኢየሱስ ስም ከእግዚአብሔር ዘንድ ኃይል የሚያስወጡ ወንዶችና ሴቶች በዚህ ጉባኤ አሉ። እኔ ነኝ የሚል ጮኸ አሜን ብሎ ይወስዳል። ማን ነው? እኔ ነኝ ስትሉ ጮኻችሁ አሜን ብላችሁ ሰዱ። ኢየሱስ ጌታ ነው። አያችሁ እቺ ሴት በእምነቷ ከኢየሱስ ዘንድ ኃይልን አስወጣች። ደም ይፈሳታል ለ12 ዓመት። ጥያቄ ውስጥ ነው ያለችው። ገንዘቧን ጨርሳለች፣ ሀብቷን ጨርሳለች። ግን እንደዚህ ያለች ስለ ኢየሱስ አንድ የሰማችሁ ነገር አለ። ልብሱን በነካው ሰዓት አለች እፈወስ ነበር ብላ ነበር ይላል። ኢሚዲየትሊ ተፈወሰች እቺ ሴት። ይሄ ማለት የእግዚአብሔርን ኃይል ያስወጣችሁ ከማን አንጻር ነው? ከሷ ነው የወጣው። አንድ ጊዜ ደግሞ ካስታወሳችሁ ኢየሱስ ወደ ገዛ ወገኖቹ ሄደ። ኢየሱስ ወደ ገዛ ወገኖቹ ሄደ ይላል እግዚአብሔር ቃል። አያችሁ ስላላመኑት ስላልተቀበሉት እናውቃለን ማን እንደሆነ ስላሉት ኢየሱስ ማድረግ የሚችለውን እንዳይችልና እንዳያደርግ አደረጉ። ኢየሱስ ጌታ ነው። አያችሁ ሄዶ ምንም ስራ አልሰራ። ኃይል ስለሌለው አይደለም። ኃይል እያለው አቅም እያለው ሁሉን ቻዩ አምላክ ኢየሱስ ምንም ነገር ሊሰራ አልቻለም። አያችሁ ከኛ አንጻር የሚሰራበት መንገድ አለ፣ ብቻውን ደግሞ የሚሰራበት መንገድ አለ። አልዓዛርን ካስታወሳችሁ አልዓዛር ጋር ስትመለከቱ አልዓዛር ጋር ማንም የረዳው ሰው የለም፣ ያመነለትም ሰው የለም። ማርያምም አላመነችም፣ ማርታም አላመነችም፣ እሱ ራሱ አልዓዛር አላመነም። ለምን ካላችሁ ኦልሬዲ አልዓዛር ሞቷል። ኢየሱስ ጌታ ነው። ኢየሱስ መጣ፣ ያለ አንዳች አማኝ አልፎ ሰራ። ማን ነው ጮኸ አሜን የሚል ሰው? አያችሁ እነዚህን ሁለት መንገዶች ይዩ። በሚቀጥለው ዓመት ግን እግዚአብሔር የተናገረኝ ታምናላችሁ፣ በእምነታችሁ ልክ የእግዚአብሔርን በረከት ይዛችሁ ትሄዳላችሁ። የሰማችሁት ቃል እንደ ቃሉ አሜን ብላችሁ ከተቀበላችሁ የቃሉ ሪያሊቲ በሕይወታችሁ ላይ ይሰራል። ማን ነው ጮኸ አሜን የሚል ሰው? የእምነት አስፈላጊነት የተወሰነ ነጥቦቹን ቶሎ ቶሎ እንንገራችሁ። ለምንድን ነው የምናምነው? ያለ እምነት እግዚአብሔርን ማወቅ ስለማንችል ነው። የመጀመሪያው ማንም ሰው ያለ እምነት እግዚአብሔርን ሊያውቀው አይችልም። ለምን ካላችሁኝ እግዚአብሔር መንፈስ ስለሆነ። ከኔ ጋር ናችሁ? እግዚአብሔር ምን ስለሆነ? መንፈስ ስለሆነ እግዚአብሔርን የምናውቀው በምንድን ነው? በመንፈስ ብቻ ስለሆነ። ሁለተኛው እግዚአብሔርን ለምንድን ነው የምናምነው? የእምነት አስፈላጊነት ለምንድን ነው?
ለምንድነው ማልፈው? ትላንትና ስለሰጧችሁ ያለ እምነት እግዚአብሔርን ደስ ማሰኘት ስለማንችል። እግዚአብሔርን ማስደሰት ከፈለጋችሁ የመጀመሪያው ቁልፍ ምንድነው ካላችሁኝ ማመን ነው። እግዚአብሔርን ማስደሰት የሚፈልግ ሰው ምን ማድረግ ነው ያለበት? ማመን ነው ያለበት። በሚቀጥለው ዓመት በእምነት ከእግዚአብሔር ዘንድ በረከታችሁን ትቀበላላችሁ። አያያያ ማን ነው ጮሆ አሜን የሚል ሰው? በምን? በእምነት። አያችሁ እግዚአብሔር ሲደሰት ደግሞ ኃይል ይሰጣቸዋል። እግዚአብሔር ሲደሰት ምን ይሰጣቸዋል? ኃይል ይሰጣቸዋል። የሚቀጥለውን ሙሉ ዓመታችሁን በድል የምትሻገሩበት ሃሌሉያ፣ በስኬት የምትሻገሩበት፣ በጤንነት የምትሻገሩበት፣ በመስፋት የምትሻገሩበትን እግዚአብሔር አቅም ይሰጣቸዋል። ማን ነው ጮሆ አሜን የሚል ሰው? አያችሁ በመንፈሳዊው ዓለም ላይ እግዚአብሔር በቃ ይሄ ሰውን ምናልባት ስላለቀሳችሁ የሰውን ልብ ልትነኩ ትችላላችሁ። የእግዚአብሔር ልብ የሚነካበት አንደኛው ቁልፍ ምንድነው ካላችሁኝ እምነት ነው። በዚህ በመጽሐፍ ቅዱሳችን ላይ ከዘፍጥረት እስከ ራዕይ የእግዚአብሔርን ቃል ስታነቡ እግዚአብሔር አንድም ስፍራ ለአንድ ሰው ከፕሪንሲፕሉ ከመርህው ውጪ ሰርቶ አትመለከቱ። አያችሁ በመርህውና በፕሪንሲፕሉ ብቻ ነው የሚሰራው። እግዚአብሔርን ለማስደሰት ስንፈልግ የምንሄደው የህይወት መንገድ አለ። ምን ማድረግ ነው ያለብን? የመጀመሪያው ቁልፍ ማመን ነው ያለብን። ኢየሱስ ጌታ ነው። አያችሁ በሚቀጥለው ዓመት በማመናችን ከእግዚአብሔር ዘንድ ደግሞ ወደኛ የሚመጣ ኃይል አለ። ኢየሱስ ጌታ ነው። እምነት ለምን አስፈለገ? እግዚአብሔርን ደስ ለማሰኘት። ዕብራውያን 11 ምዕራፍ 6፣ ሮሜ ምዕራፍ 10 ቁጥር 38፣ መዝሙረ ዳዊት ምዕራፍ 33 ቁጥር 4። ይህንን አንብቡት እናንተ። እሺ አንዷን ጥቅስ ብቻ ላንብብላችሁ። ኢየሱስ ጌታ ነው። ዕብራውያን 11 ምዕራፍ 6 እንደዚህ ይላል እግዚአብሔር ቃል፣ ያለ እምነት ደስ ማሰኘት አይቻልም። ያለ ምን? ያለ እምነት ደስ ማሰኘት አይቻልም። አጃላ ባራሰከፖሽ ያለ እምነት ስናምን እግዚአብሔር ደስ ይለዋል። ያ የእግዚአብሔር ደስታ ደግሞ በእኛ ህይወት ውስጥ ኃይል ይሰጠናል። ኢየሱስ ጌታ ነው። ሌላኛው እምነት ለምን አስፈለገ? ያለ እምነት ዓለምን ማሸነፍ ስለማንችል። አያችሁ ይሄን ዓለም ማሸነፍ የምንችለው በእምነት ነው። አማኝ ሰዎችን ይሄ ዓለም ይደነግጣል፣ ይሄ ዓለም ይሸሻቸዋል። ካላመንን ግን አለማመናችን ለዚህ ዓለም ሐሳብና ጠላት በቤታችን በኑሯችን እንዲጫወትብን እድል እንሰጠዋለን። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 4 ከእግዚአብሔር የተወረደ ሁሉ ዓለምን ያሸንፋል፣ ዓለምንም የሚያሸንፈው እምነታችን ነው ይላል። ምናችን ነው የሚያሸንፈው? እምነታችን። የሚቀጥለው ዓመት አማኝ ሰዎች ይታዩኛል፣ እኔ ነኝ የሚል ጮሆ አሜን ብሎ ይወስዳል። ይህንን ዓለም ላይ ያለው ሲስተም የማይዘው የማያሸንፈው እግዚአብሔር ሲስተሙን ጥሰው የሚሄዱ ወንዶች፣ ሴቶች፣ አማኝ ሰዎች ይታዩኛል፣ እኔ ነኝ የሚል በደንብ ጮሆ አሜን ብሎ ይወስዳል። ኢየሱስ ጌታ ነው። አያችሁ ዓለምን የምናሸንፈው በእምነታችን ነው። ሌላኛው ቶሎ ነው እየሄድኩላችሁ ያለሁት፣ ያለ እምነት ሰው መዳኑን ማረጋገጥ አይችልም። አንድ ሰው ሊድን የሚችለው በልቡ እግዚአብሔር በልጁ በክርስቶስ የሰራውን የማዳኑን ሥራ በእምነት መቀበል ሲችል ብቻ ነው። ይህንን መልእክት የምናገኘው ሮሜ ምዕራፍ 10 ቁጥር 9 ላይ። እሺ እሱን አንብቡት። እምነት ይላል የእግዚአብሔርን ስጦታና በረከት የምንቀበልበት እጅ ነው ማለት ነው። ሌላኛው ነጥብ ነው። እምነት ከእግዚአብሔር ዘንድ የምንቀበለው እጅ ነው። ይኸውላችሁ እግዚአብሔር ጋር ያለው ፓኬጅ ነው። ያንን ፓኬጅ ጋር እግዚአብሔር ይሰጣችኋል፣ በደንብ አጠገባችሁ ላይ ያቀርባል። ያንን የምትቀበሉት በእምነታችሁ ልክ መጠን ያህል ብቻ ነው። ለሕፃናት ለምሳሌ ብዙ ከረሜላ ፊት ለፊታቸው ላይ ብታቀርቡ፣ ቸኮሌት ብታቀርቡ የሚችሉትን ያህል ነው የሚወስዱት። ተመሳሳይ እግዚአብሔርም ፓኬጅ ነው ያለው። ያንን ፓኬጅ ከእግዚአብሔር ዘንድ የምንቀበለው በእምነታችን ብቻ ነው። ያ መቀበያ ደግሞ እምነት ይባላል። ማን ነው ጮሆ አሜን የሚል ሰው? ኢየሱስ ጌታ ነው። እምነት መቀበል የምንችልበትን አቅም እናገኝበት እጅ ነው። የሚቀጥለው ዓመት አምናለሁ እግዚአብሔር የሰጣችሁን ቃል በእምነት ትይዛላችሁ። አንዳንዶች ባለጠግነትን ትይዛላችሁ። ኢየሱስ ጌታ ነው። አያችሁ ሌላኛው ደግሞ ነጥብ ስድስተኛው
ያኛውን ጥቅሶች አሉ። ማቴዎስ ወንጌል ምዕራፍ 21 ቁጥር 22፣ ያዕቆብ 1 ከ5 እስከ 6። ስድስተኛው ነጥብ እምነት የጸሎታችንን መልስ ይወስናል። ባይዘው ከእግዚአብሔር ዘንድ ስለ ጸለይን ብቻ አንቀበልም። ከእግዚአብሔር ዘንድ የምንቀበለው ጸልየናል፣ በጸለይነው ልክ ማመን መቻል አለብን። አያችሁ፣ አንድ ሰው ይጸልያል። ምናልባት ጌታ ሆይ ይህንን አድርግልኝ እንደዚህ ይሁንልኝ ብሎ ሲጸልይ ማመኑ የሚታወቀው የጸሎቱ መልስ ወደ እጁ ሲገባ አምናለሁ እቀበላለሁ ብሎ አምናለሁ ጸልያለሁ እቀበላለሁ ብሎ አያችሁ፣ አንድ ሰው አምኖ ይጸልያል፣ ከእግዚአብሔር ዘንድ ምን ያደርጋል? ይቀበላል። አያችሁ፣ ጸሎታችሁ ከእግዚአብሔር ዘንድ ምንድነው? እምነታችሁ ከእግዚአብሔር ዘንድ የምትቀበሉት የእምነታችሁ መጠን ነው። ከእግዚአብሔር ዘንድ ምን የምትሉት የምትቀበሉበት። ስለ ጸለየ አንድ ሰው ዝም ብሎ በቃ ጌታ ሆይ ሲል ባይዘ ጸሎት እየጸለያችሁ ራሱ አይ አትቀበልም ይልሃል። ውስጥ ራሱ አለማመንህ ይነግርሃል። ጌታ ሆይ በጌታ በኢየሱስ ፎቅ ጌታ መገንባት ፈልጋለሁ ብለህ ስትጸልይ ውስጥ አትገነባም ይልሃል። እምነት ስላልደረሰ አያችሁ፣ ስለ አለማመናችሁ የምታውቁ እዛው ውስጣችሁ ላይ የሚሰጣችሁ መልስ አለ። ልክ ደግሞ ትልቁን ነገር ጸልያችሁ ኢሚዲየትሊ ውስጣችሁ ምን ይሰማችኋል? ያን ነገር እንደያዛችሁት እንደተቀበላችሁት ይሰማችኋል። እርግጠኛ ትሆናላችሁ። ውስጣችሁ ሙሉ ይሆናል። አጃባሽ እንደዚህ አይነት ሰዎች ይታዩኛል። ማን ነው ጮኸ አሜን የሚል ሰው? ያዕቆብ መልእክት ምዕራፍ 1 ቁጥር 6 እና 7 ከ6 እስከ 8። ያዕቆብ መልእክት ምዕራፍ 1 ኢየሱስ ጌታ ነው። 6 እና 7 እንደዚህ ይላል፣ ነገር ግን ምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በንፋስ የተገፋና የተነቃነቀ የባህርንም ማዕበል ይመስላል። ሁሉ ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ይላል። አያችሁ፣ ከእግዚአብሔር ዘንድ ያመነ ሰው በእምነቱ ልክ ይቀበላል። ያላመነ በሁለት ልብ ግን እምነትም እንደዚህም የሚል ሰው ከእግዚአብሔር ዘንድ ምን ማለት መቀበል አይችልም። እምነታችን ማለት ከእግዚአብሔር ዘንድ የምንቀበለው የጸለይነው የጸሎታችን ምንድን ነው? መጠን ነው እምነታችን። ኢየሱስ ጌታ ነው። እስኪ አምናለሁ ከእግዚአብሔር ዘንድ በረከቴን እቀበላለሁ በሉ። እስኪ ኢየሱስ ጌታ ነው። ሌላኛው ደግሞ ሌላ ነጥቦች አሉ፣ ግን እነዚህ በጣም ወሳኝ ስለሆኑ ለሚቀጥለው ዓመታችሁ የሚጠቅም ስለሆነ ልዝለልና የእምነት አይነቶችን ላሳያችሁ። አንደኛው እምነት የማያድን እምነት ይባላል። የማያድን እምነት ያዕቆብ መልእክት ላይ ምዕራፍ 2 ቁጥር 14 ከ14 እስከ 26 ባለው ላይ ታገኛላችሁ። እግዚአብሔር አንድ እንደሆነ አንተም ታምናለህ። እግዚአብሔር አንድ እንደሆነ አንተ ታምናለህ። ደግሞም አጋንንትም ያምናሉ ይንቀጠቀጡማል። አያችሁ፣ ፍሬ የሌለው እምነት ሊያድን አይችልም። አያችሁ፣ አጋንንቶች ያምናሉ ግን አልዳኑበትም። አምነው ምን አላሉበትም? አልዳኑበትም። ሰይጣን አምኗል ግን ምን አላለም? አልዳነበትም። ፍሬ የሌለው እምነት ምን አይነት እምነት ነው? የማይጠቅም የማይሰራ እምነት ነው። አንዳንድ ሰው የማያድን እምነት ነው ያለው። ያ ማለት ፍሬ የሌለው እምነት። እምነቱ በራሱ ስለማያድን አይደለም። ከሰውየው አንጻር እምነቱ ፍሬ ስለማያፈራ ምን አይልም ማለት ነው? የማያድን እምነት ነው ያለው ለዛ ሰው። ይህንን መልእክት ያዕቆብ መልእክት ስለሄዳችሁ አንብቡ። ሁለተኛው የድህነት እምነት ይባላል። ሁለተኛው ነጥብ የእምነት አይነቶችን ነው ማሳያችሁ። የድህነት እምነት ይባላል። ጸጋው በእምነት ምን ብሏቸዋል? አድኗቸዋል። ይህንን ኤፌሶን ምዕራፍ 2 ከቁጥር 8 እስከ 10 ታገኛላችሁ። ሮሜ ምዕራፍ 10 ቁጥር 9 ላይ ታገኛላችሁ። ሶስተኛው ደግሞ ትንሽ ወይንም ጎደሎ እምነት ይባላል። እናንተ እምነት የጎደላችሁ ትንሽ እምነት ከእግዚአብሔር እጅ ለምንቀበለው ነገር ሁሉ እንቅፋት ነው። በደንብ ስሙኝ። ጎደሎ እምነት፣ ትንሽ እምነት ከእግዚአብሔር ዘንድ ለምንቀበለው ነገር ሁሉ ምንድን ነው ይላል? እንቅፋት ነው።
እነዚህ እምነቶች ያሉት እኛ ጋር ነው ያሉት። ሌላኛው እምነት ትልቅ እምነት ይባላል። በዚህ ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘውም አላት። አያችሁ እዚህ ክፍል ላይ ስትመለከቱ እቺ ሴት አያትና እቺ ሴት ያላት እምነት ምንድነው? ታላቅ። እንደዚህ አይነት እምነት አለ በእስራኤላውያን ዘንድ እንኳን የለም፣ በኪዳን ሕዝቤ ዘንድ እንኳን የለም። ምንድነው ያደረገችው እቺ ሴት? ካስታወሳችሁ ፈውስን ፈለገች። ኢየሱስ ጌታ ነው። በጣም የሚያስደንቀው እቺ ሴት ስለ ፈውስና ኢየሱስ እንደዚህ አላት፣ ፈውስ የልጆች እንጀራ ነው፣ ላንቺ ምን አይልም አይገባም ሲላት፣ ኦ ማይ ጋድ እግዚአብሔር በዚህ ዓመት ተናጣቂ ያደርጋችሁ በእምነት በኢየሱስ። እግዚአብሔር በእምነት ተናጣቂ ያደርጋችሁ በኢየሱስ። ማን ነው ጮኻ አሜን የሚል ሰው? ጩና እግዚአብሔር በእምነት ተናጣቂ ያደርገኛል በሉዜ። አቹባ እግዚአብሔር በእምነት በኢየሱስም በዚህ ዓመት ተናጣቂ ያደርጋችሁ በኢየሱስ። በረከታችሁን የምትናጠቁ ሆኖ፣ ሰላማችሁን የምትናጠቁ ሆኖ፣ የናንተ የሆነውን ነገር ሁሉ የምትናጠቁበት ዓመት ይሁንላችሁ በኢየሱስ። ራሻካባስ የእምነት ኃይል እያለፈ ያየው ነው። እግዚአብሔር በእያንዳንዳችሁ ቤት ላይ ይሄ የምትናጠቁበትን እምነት እግዚአብሔር ሲሰጣችሁ አያለው። እጆቻችሁን ከፍ አድርጉና ዛሬ ተቀበልኩኝ እምነቴን በሉ። እምነቴን ተቀበልኩኝ ከእግዚአብሔር ዘንድ በሏችሁ ውሰዱ። receive it in the name of Jesus. አሜን 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 አሜን። can you imagine እቺ ሴት ኪዳን እሷ ጋር የለም፣ ግን እንደዚህ አለች። አያችሁ የእምነቷን ትልቅነት ስንመለከት እንደዚህ አለች፣ አይ ቡችሎች እንኳን ፍርፋሪ ይበላሉ። አያችሁ ፍርፋሪ አዳዳዳዳ። እቺ ሴት በፍርፋሪ ነው ፈውሷን የተቀበለችው። እናንተ ጋር ፍርፋሪ አይደለም ያለው፣ ዋናው እሺ ዋናው እኔ ጋር አለ በሉ። ኤላቺካ ዋናው አንቺ ጋር አለ። በረከትሽን ትቀበያለሽ በኢየሱስ። በረከትን ትቀበላለ። ማን ነው ጮሆ አሜን የሚል ሰው? አሜን ስትሉ በኢየሱስም ይሁንላችሁ። ካን ዩ ኢማጂን ዋናው አንቺ ጋር ያለ፣ ዋናው አንተ ጋር ያለ እንዴት አትቀበልም? እቺ ሴት በፍርፋሪ ነው ፈውሷን የተቀበለችው። ኤላ ባሻ ካባስ እሺ ዋናው እኔ ጋር አለ በሉ። እሺ ዋናው የናዝሬቱ ኢየሱስ ከኔ ጋር አለ፣ ፈዋሹ ከኔ ጋር አለ ብላችሁ ጮሲ። ኢየሱስ ጌታ ነው። እቺ ሴት ጋር ያለው ምን አይነት እምነት ነው? ትልቅ እምነት ነው። አያባሶካ ቫና ሳባሽ የሚቀጥለው ዘመናችሁ እንደዚህ ይሆናል። እግዚአብሔር ተናጣቂ ያደርጋችኋል። እሺ እናጠቃለሁ በሉ። እሺ እግዚአብሔር ያዘጋጀልኝን በረከት እናጠቃለሁ። በዚህ አቅጣጫ ልጸልይ ይፈልጋለሁ። እግዚአብሔር በሚቀጥለው ዓመት ይሄ በረከትን የምትናጠቁ ያደርጋችኋል። የሰማችሁትን ቃል የምትናጠቁበት ዓመት ያደርጋችኋል። ጠላት በረከታችሁን ሊወስደው አይችልም። እግዚአብሔር የተናገራችሁን የትንቢታችሁን ቃል ይዛችሁ ትሄዳላችሁ በኢየሱስ። ዓመት ሙሉ ይሄንን ቃል ታውጃላችሁ። በዚህ ቃል ላይ ተመስርታችሁ ቤታችሁን ትሰራላችሁ። ይላችሁ አሁን ዛሬ ይዛችሁ የምትሄዱት መሰረት ነው። በዚህ መሰረት ላይ ማንኛውንም ነገር ትሰራላችሁ። ይሄ መሰረት አይወድቅም። ስለማይወድቅ ለረጅም ዘመን ትጓዛላችሁ። እጆቻችሁን ከፍ አድርጉልኝ። እሺ አባቶ ይበሉ። እሺ በዚህ ዓመት የተናገርከኝን ቃል ተናገሩ። የተናገርከኝን ቃል ያለ ገደብ በሉ። እሺ ካንተ ዘንድ እቀበላለሁ። ጌታ ሆይ በሉ። እሺ እቀበላለሁ።
በእግሮቻችሁ ቁሙና በእጆቻችሁን ከፍ አድርጋችሁ አንድ ጸሎት እንጸልያለን። ሌባሽካታ ላጋባሰቦ